ድምጽን በካርዴ ለማግኘት የምትፈልግ የትኛውም ተፎካካሪ ፓርቲ እነዚህን ጥያቄዎች ልትመልስልኝ ዝግጁ ነህ? ጠበቃና የህግ አማካሪ አያሌው ቢታኒ ነኝ። ዛሬ አያሌው ቢታኒ እንደ መራጭ ሆኖ ተፎካካሪ ፓርቲም ሆነ ገዢውን ፓርቲ ጥያቄዎች ይጠይቃል። እነዚህን ጥያቄዎችን ለሚመልስልኝ አካል ድምጽን ካርዴን አስቀምጥለታለሁ። የኔ ጥያቄ የብዙ ሚሊዮን ዜጎች ጥያቄ እንደሚሆንም ተስፋ አደርጋለሁ። ይህ የኔ ጥያቄ የእናንተ ጥያቄ ከሆነ ደግሞ ለተፎካካሪ ፓርቲዎችም ሆነ ለገዢው ፓርቲ እንዲደርስ ኮፒ ሊንክ፣ ሼር፣ ሪፖስት ማድረግን አትርሱ። የመጀመሪያው ጥያቄ ዛሬ ላይ በሰላም ወጥቶ ለመግባት ልጆቻችንን ትምህርት ቤት ለመላክ ደህንነታቸውን ለማስጠበቅ እንደ አንድ ተቋም የቤተሰብ ማለት ሶሻል ኢንስቲትዩሽን እንደመሆኑ መጠን ቤተሰቤን እንኳን መጠበቅ የማልችልበት የሰላምና የደህንነት ጥያቄ ውስጥ ገብተናል ማለት ነው። ልጆች ከትምህርት ቤት ወጥተው ተጠልፈው ጠፍተው ከዛ በኋላ ሞተው የሚገኙባት አይነት መንገድ እያየን ያለነው ይሄ የዕለት ተዕለት የአፋልጉኝ ማስታወቂያዎችን ስንመለከት የምንረዳው ነው። ዜጎች ታፍነው በብዙ ሚሊዮን ብሮች የሚደራደሩባት ሀገር እየሆንን ነው። ከሰሜን ምስራቅ፣ ከምዕራብ ደቡብ ሰላም አተናል ብለን በብዙ መልኩ ጥያቄዎች እናነሳለን። ስለዚህ የሰላምና የደህንነት ጥያቄ የአንድ ሀገረ መንግስት ነኝ የሚል ስልጣን ይዣለሁ የሚል አካል ለዜጎቹ የመጀመሪያ ጥያቄውን መልስ ሊሰጥ የሚገባበት ነገር ብዬ አስባለሁ። ስለዚህ ቀጣዩን 5 ዓመት ድምፄን በካርድ ብሰጣችሁ የሀገሬን የዜጎቿን የኔንና የቤተሰቤን ሰላምና ደህንነት እንዴት ባለ መልኩ ታስጠብቃላችሁ? ቅድሚያ የምትሰጡት ለምንድን ነው? ጦርነትን ማስቀጠል፣ የውስጥ መረበሽ ላይ የበለጠ ቤንዚን ማርከፍከፍ፣ ወይንስ ምንድን ነው የምታደርጉት? እንዴት አድርጋችሁ ነው ፍጹም ሰላማዊ የሆነችን ሀገር ልታስረክቡ ለልጆቻችንም ልታስረክቡን የምትችሉት? ምክንያቱም ስልጣን ልትይዙ ነው። የያዛችሁት ስልጣን ለሰላምና ደህንነት ምን ያህል ዋስትና ይሰጣል? በዚህ ጉዳይ ላይ ሰፊ ማብራሪያ እንደምትሰጡና አማራጭ መንገዶችን ሰላምና ደህንነትን የምታስጠብቁበት የግለሰብ ሰላም ሲጠበቅ ነው የቡድን ወይም የሀገር ሰላምና ደህንነት ሊጠበቅ የሚችለው። ስለዚህ እንደ ግለሰብ እንደ ዜጋ የአንድን ግለሰብ ወይም ዜጋ መብትና ሰላምና ደህንነቱን እንዴት ባለ መልኩ ነው የምታስጠብቁት? ለዚህ ምላሽ የሚሰጠኝን አካል ድምፄን ከወዲሁ ለመስጠት ዝግጁ ነኝ ማለት ነው። ለፖለቲካ ፓርቲዎች እንዲደርሳቸው ምረጡኝ ለሚሉ አካላት እንዲደርሳቸው ኮፒ ሊንክ፣ ሼር፣ ሪፖስት ማድረግና አመሰግናለሁ።